ባለፈው ሳምንት ተነጋግረናል። የመጀመሪያው ሞገስን የማስከፈቻ ቁልፍ ምንድነው ተባብለናል? ኢየሱስን ማግኘት። መጽሐፍ ቅዱስ ላይ እኔን ያገኘ ሕይወትን ያገኛል ከእግዚአብሔርም ዘንድ ሞገስን ይቀበላል ይላል ብለናል። እና ዛሬ ሁለተኛውን ኪ ነው የምንነጋገረው። አንድ ሰው የሆነ የሞገስ ዓለም ይከፈትለታል። አሜን ላለ ሰው በኢየሱስም ይሆንበታል። ተለማምዳችሁ የማታውቁት የሞገስ ዓለም በናዝሬቱ ጌታ በኢየሱስ ክርስቶስም ይከፈትላችሁ። ትዝ ይላችሁ ከሆነ የዛሬ በ2017 ላይ እንደዚህ አይነት ዲክላሬሽን መኖሩን ሳናቅ ስለ ሞገስ 2 ሳምንት ተመረን ነበር እና ሞገስ የሚለውን ሐሳብ ስንነጋገር አንድ ነገር ተናገራለሁ። ኢትስ አን ኢንዶርስመንት የሚለውን አብራርቼ ትዝ ይላችኋል የነበራችሁ ሰዎች። አንድን ሰው አስቀምጬ ኢንዶርስመንት የሚለውን ሐሳብ አብራርቼ ነበር። ሞገስ ትክክለኛ ለኔ የሰጠኝ ትክክለኛ ዴፊኒሽን እሱ ነው። አንድ ስሙ ያልታወቀ ሰው መጽሐፍ ሲጽፍ ብዬ በግምት በምሳሌ ነግሬያቸዋለሁ። ያ ሰውዬ ያንን መጽሐፍ ጽፎ በራሱ አቅም፣ በራሱ ችሎታ፣ በራሱ ባለው ፖቴንሻል ያ መጽሐፍ ሊሸጥለት ስለማይችል ያንን መጽሐፍ ኢንዶርስ የሚያደርግለትን አካል ሄዶ ይፈልጋል። ኢንዶርስ ማድረግ ማለት እሱ ነው። ስለዚህ ከዚህ በፊት ጥሩ ስም የነበረው ከዚህ በፊት መልካም ዝና የነበረው ሰውዬ ያንን መጽሐፍ ይወስድና ኢንዶርስ ያደርግለታል። እኔ አንብቤዋለሁ አንብቡት ብሎ ይጽፍለታል፣ አስተያየት ይሰጥለታል። ስለዚህ ይሄ ሰውዬ ከሱ ፖቴንሻል ይወጣና ያ ሰውዬ ባለው ፖቴንሻል ውስጥ ገብቶ መጽሐፉን ይሸጣል ማለት ነው። ኢንዶርስመንት ማለት እንደዛ ነው። ሞገስ የሚባለውን ኢንዶርስመንት ደግሞ የሚሰጥህ ሰው አይደለም። እግዚአብሔር ከላይ ኤንዲን ያየውና እዚህ ልጅ ላይ ሞገሴን አፍስሻለሁ፣ እሱን ስሙት፣ የኔ አሻራ አለበት ብሎ የሚናገረው ማን ነው ብያቸዋለሁ? ማን ነው? እግዚአብሔር ነው። ኢንዶርስመንት ማለት እሱ ነው ተባብለን ተነጋግረናል። ባለፈው ሳምንት ሞገስ ያልሆነውን አንድ ነገር ነግሬያቸዋለሁ። ሞገስ ምን አይደለም ብያቸዋለሁ? ወዝ አይደለም። ወዛም ሰው ሞገሳም ሰው ማለት አይደለም። ሌላ ልንገራችሁ ዛሬ አንድ ጨምረላችሁ። ሞገስ ማለት መወደድ ማለት አይደለም። ኢየሱስ ጌታ አሜን። ክብር ለኢየሱስ። እስቲ አጠገባችሁ ያለውን ሰው በሉት፣ እንደገና በሉት እስቲ። ሞገስ ማለት መወደድ ማለት አይደለም። ባይ ዘ ዌይ አሁን አንድ ከማልጸለያቸው ጸሎቶች አንዱ ያየኝ ሰው በሙሉ ይውደደኝ ጌታ ወይ ምናምን ብዬ አልጸልይም። እንዴት ነው ያየኝ ሀበሻ በሙሉ ነው የሚወደኝ? አይሁን። እንደዛ የምትጸልዩ ሰዎች እናንተ ጸልዩ። እኔ አሁን ስንት የምጸልየው የጸሎት ርዕስ እያለኝ ያየኝ ሰው ሁሉ ይውደደኝ የሚል ጸሎት ነው ያልጸልይ። መወደድን ሲዝናል በሆነ መንገድም ቢሆን ከሰዎች አክሰስ ልታደርግ ትችላለህ፣ ሰውኛ በሆነ ስሌት። ሞገስን ግን እንደዛ አክሰስ ማድረግ አትችልም። በጣም የሚገርመውን አንድ ነገር ልንገራችሁ። በሰውም በእግዚአብሔርም ፊት ሞገስ የሚሰጣችሁ እግዚአብሔር ነው እና የሰውየውንም ፓርቲ የያዘው እግዚአብሔር ነው። አልገባችሁ? ይኸውላችሁ ሞገስ በሰውም ፊት አለ፣ በእግዚአብሔርም ፊት አለ። በእግዚአብሔር ዘንድ ሞገስ ማግኘት አለ፣ በሰው ፊት ሞገስ ማግኘት አለ። ልጁ ሕፃን የነበረው ልጅ ኢየሱስን ሲናገር አደገ ይልና በሰውም በእግዚአብሔርም ፊት በጥበብ በእውቀት በቁመትና በሞገስ ምን ይል ነበር ይላል። በማና በማ በሰውም በእግዚአብሔር ፊት። አንድ የሚገርም ስሌት ግን እግዚአብሔር ሲያስቀምጥ በሰው ፊት ሞገስ የምሰጠው እኔ ነኝ፣ በእኔም ፊት ሞገስ የምሰጠው እኔ ነኝ። የሞገስን ወሳኝ ራሱን ነው ያደረገው። ሃሌሉያ። የሆነ ሲዝን ላይ ባይ ዘ ዌይ ሪጀክሽንን ራሱ እግዚአብሔር ሊያመጣ ይችላል ሞገስን እንደሚያመጣ እና በሰው ዘንድ ሞገስን የሚሰጥ ማን ነው? ማን ነው? ሰው ነው? ማን ነው? እግዚአብሔር ነው። ለዛ ነው ቦልድሊ ከሰማይ ያለውን ትሬዠር ብቻ ሲክ በማድረግ ላይ ፎከስ ስትሆኑ እግዚአብሔር የሰዎችን ልብ ዝም ብሎ እየጠመዘዘው ወደ እናንተ ያመጣዋል። አረ አሜን በሉ። እና የሞገስ ሶርስ እግዚአብሔር። ሞገስ ለምንድን ነው የሚመጣው በህይወታችን? ለምንድን ነው? ለምን ፐርፐዝ ነው የሚመጣው በህይወታችን? ሞገስን ስናገኝ የምናገኝበት ፐርፐዝ ምንድን ነው የሚለውን ሲክ ማድረግ አለብን። እዚህ መጽሐፍ ቅዱስ ላይ አንዲት ድንግል ነበረ ይችላል። እኔ በጣም ነው ይህን ክፍል የምወደው። የገና ፕሮግራም ላይ አይደለም እኔ ይህን ካፍል ስንት ጊዜ ሰምታችሁኛል። አንዲት
ኖርማል የሆነ ህይወቷን ስታደርግ የነበረች ለሰርጓ እየተዘጋጀች የነበረች አንዲት ህፃን ነበረች ማርያም የተባለች እና እግዚአብሔር እንዴት እንደሆነ አላቅም፣ በምን አይነት መንገድ እንደሆነ አላቅም፣ በዛ ዘመን ከነበሩ ሴቶች በሙሉ ፒክ አደረጋት። አይ አንቺ አለ ከዚህ በኋላ ኖርማል ህይወት መኖር አትችይም ብሎ መረጣት። እንሰራ ላይ ውሃ እየቀዳሽ ምናምን እንደተለመደው አግብተሽ ወልደሽ ከዛ በኋላ አትሞቺም እንደ ሌሎች የእስራኤል ሴቶች አትሆኝም ብሎ የሆነ ቀን ላይ ሰማይ ወሰነባት። ማራሶን ታላባ እንደዚህ አይነት ውሳኔ በኢየሱስ ክርስቶስም ያገኛችሁ ወሰነባት ሰማይ። በቃ ዝም ብሎ ሲያያት እንደነንትና ዝም ብለሽ ኖረሽ አትሞቺም አለና ፒክ አደረጋት። እግዚአብሔር እንደዚህ አንድን ሰው ፒክ ያደርገው። በቃ ተመረጠች እቺ ሴት። ምንም አይነት ሌላ ቴዎሎጂካል ባክግራውንድ የለው፣ ተመረጠች። የሆነ ፕሮፌሲ ማስፈጸሚያ ሆነች እና የሆነ ነው ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚል ትንቢት በቃ አንቺ ላይ ነው የሚፈጸመው ተብላ ተመረጠች። እንደዚህ ከሆነ መደዳ እግዚአብሔር አምጥቶ ፒክ ያደርጋችሁ በኢየሱስ። በቃ she was handpicked by the heaven። በሰማይ በእጅ እንደዚህ ተፈለገችና አንቺ ነሽ ተብሎ እና ድንገት አይታማ ታቆም መልአክ የተለምዶ ስራዋን እየሰራች መጣባት። it's odd በጣም ሲክ እያደረገች ያለችውም ነገር አይደለም። ከዛ ግን አንድ ነገር አላት። አንቺ አላት በእግዚአብሔር ዘንድ ምን አግኝተሻል አላት? ሞገስን አግኝተሻል ካለ በኋላ ሞገስን ስላገኘሽ አለ እነሆ ትጸንሻለሽ አላት። ሌላኛው ማወቅ ያለባችሁ ሞገስ ከጽንስ ጋር ነው የሚሰራው። ሞገስ ከቪዥን ጋር ነው የሚሰራው። ቪዥንለስ ሆነ ፌቨርን መጠበቅ ሞኝነት ነው። ውስጥ እግዚአብሔርን ለዛ ሞገስ የምትጠይቅበት ጥያቄ ሳይኖር ሞገስን መጠየቅ ሞኝነት ነው። ቀስ እያልኩ አብራራላችሁ። ሞገስ ከጽንስ ጋር ነው የሚሰራው። ባይዘው ፍጥረታዊ ዓለም ላይ ነው እንጂ ለሴት ብቻ ጽንስ፣ መንፈሳዊ ዓለም ላይ ለወንድም ለሴትም ይሰራል። ራእይ እነሆ ትጸንሻለሽ አላት። ይሄ ሞገስ ያገኘሽ ለፐርፐዝ ነው አላት። ከዚህ ሁሉ ሰዎች መካከል ተመርጠሽ አንቺን ፒክ ተደርገሽ ይሄ ሞገስ አንቺ ላይ የመጣው ለዓላማ ነው አላትና you will conceive አላት። ሁለተኛው ሞገስን አንሎክ ማድረጊያ መንገድ ቪዥን ይባላል። መንፈሳዊ ዓለም ላይ እግዚአብሔርን የምትጠይቁት የምትጨቀጭቁት ከሱ ጋር የምትወያዩበት ይሄን ነገር በህይወቴ ላይ ካላደረክልኝ ይሄን ነገር ካልሰጠኝ የምትሉት ጥያቄ ሳይኖር የሚመጣ ሞገስ የለም። ዛሬ ወይ ሞገሱን ወይ ቪዥኑን ትቀበላላችሁ። አልገባችሁ? እግዚአብሔር የሆነን ሪኩዌስት ሊያከብር ነው ሞገስን በእኛ ህይወት ላይ የሚያመጣው። ሞገስ ማለት እሺ ማለት ነው። እግዚአብሔር እሺ ሲል ማለት ነው። ፈቅጄልሃለሁ ሲል ማለት ነው። እና እሺ የሚል የሆነ ጥያቄ ሲኖር ነው እንጂ ያለ ጥያቄ እሺ የሚባል ነገር የለም ህይወታችሁ ላይ። እና ዝም ብለህ ፉዞ ሆነ ዝም ብለህ እየመጣ ዝም ብለህ እየገባ ዝም ብለህ ቸርች እየዘመርክ ከዛ በኋላ እየወጣ የምትሰራውን ስራ ሳታቅ እግዚአብሔር በህይወት ላይ ሊያመጣ ያሰበውን ነገር ሳታቅ እግዚአብሔርን በየቀኑ የምትጠይቀው ያንን ነገር ስታስብ እንባህ የሚመጣበት ነገር ሳይኖር ሞገስን መቀበል አትችል። በ10 ጣት የፈረመ ይናገራል። ሊያጎላህ የሚችለው እግዚአብሔር በውስጥ ላስቀመጠው ጽንስ ራማን ታላባ የሆነ የምትጨቀጭቁት እግዚአብሔርን በእውነተኛ ልብ እግዚአብሔርን ሲክ የምታደርጉበት ነገር ሲኖር ነው ፌቨር የሚመጣው። አንድ ታሪክ ጠዋት ቤት ሆኜ እያየሁ ነበር። በጣም እየተነኮ ነበር። ያ mighty man of God called Benson Idahosa. He's a mighty man of God. Jesus. ብዙ ሰው የማያውቀው በጣም የሚደንቅ እግዚአብሔር ሰው ቤንሰን ኢዳሆሳ ማለት የፓስተር ክሪስ ኦያኪሎሜ መንፈሳዊ አባት ነው። ቤንሰን ኢዳሆሳ ማለት ቶፕ ላይ ያሉ የነ ቢሾፕ ዴቪድ ኦየዴፖ የነ አዲቦዬ ሜንቶር የነበረ ሰው በህይወት እያለ
እዚህ አፍሪካ ላይ ያሉ ፕሮፌቶች ዋና አባት የሚባሉ ሰዎችን ስትጠቅሱ የነሱ አባት ቤንሰን ኢዳሆሳ ኢን ሚሊየንስ ህዝብን የሚያገለግል ትልቅ የእግዚአብሔር ሰው ነውና የሆነ ሰዓት ላይ አሉ ቤኒን የሚባል ሀገር ነበር የሚኖሩት። መረረኝ አሉ። እናንተ ቤኒን ሻላባያ መረረኝ። ቤኒን ማለት ኢትዮጵያ ለቤኒን ዓለም ነው። በቃ ኒውዮርክ ነው ለቤኒን። ነዛ ውስጥ ሆኛሉ። I began to ask God, interfere in my life. እግዚአብሔር ሆይ ህይወቴ ላይ ጣልቃ ግባ። አሜሪካ ሄጄ መማር እፈልጋለሁ። የማገለግለውን አገልግሎት ቪዥኑን ከዛ ሄጄ መቀበል እፈልጋለሁ እያልኩ አሉ። ቤኒን ከተማ ላይ ሆኜ ማልቀስ ጀመርኩ። ክብር ለኢየሱስ ይሁን። ከዛ ምን እንደሆነ ታውቃላችሁ? እግዚአብሔር እስራኤል ሀገር ላይ ሌላ ሀገር ቢሆን ጥሩ፣ እስራኤል ሀገር ቴልአቪቭ የሚኖር አንድን ሰውዬ ማታ ላይ በህልሙ እየመጣ እንቅልፍ ነሳ። ምን ብሎ? ቤኒን ሀገር የሚኖር ቤንሰን ኢዳሆሳ የሚባል ሰውዬ አለ፣ ሂድና አግኘው ብሎ። የት ነው ያለው ሰውዬው? ላይ እሺ ሲለው እግዚአብሔር ምንን እሻለው? ሰልችቶኛል፣ መሮኛል፣ እዚህ ቦታ ላይ ስታግናንት ሆኜ መቆየት አልፈልግም፣ ያንተን ዓላማና ያንተን እቅድ ለመቀጠል መጓዝ እፈልጋለሁ የሚለውን ጩኸት እግዚአብሔር በሞገስ መለሰለት። ከዛ ከእስራኤል ቴልአቪቭ ሰውየው ተነስቶ ቤኒን ከተማ የት እንደሚኖረው አያውቅ። ሰውየው እንዴት እንደተነሱ ነው መነግራችሁ። he was nobody። በዛ ቀን በዛ ሰዓት ላይ ቤኒን ውስጥ የሚኖር አንድ ወጣት ነበር። ከዛ ቤንሰን ኢዳሆሳን ፍለጋ አንድ አዲስ አበባ ከተማ ላይ ሄደ ዘነበ የሚባል ሰው ይፈልጋል እኮ አይባልም። ዘነበ የት እንዳለ ማወቅ አለብን መጀመሪያ። ከዛስ ቤንሰን ኢዳሆሳ ልክ ኤርፖርት ወርዶ ወደ ቤኒን ከተማ እንደወረደ ቤንሰን ኢዳሆሳ የሚያገለግሉትን አንድን ሰውዬ ቢያገኝስ? ሰውዬ ገና እንደወረደ ከዛ ከየት መጣ? ከእስራኤል። ምን ፈልገ? ቤንሰን ኢዳሆሳ የሚባል ሰውዬ አገኝ ብሎኝ ጌታ። አረ እኔ የሚያገለግለኝ ነው አሉ። ያያችሁ ነው እግዚአብሔር እንዴት ነው የሚሰራ። ከዛ በኋላ ቤንሰን ኢዳሆሳ ጋር ይዞት ሄደ። ምንድነው የምፈልገው አለው። እንደ መልአክ ነው ሄዶ ሰው ያወራው። ለኔ ራሱ እንደዚህ አይነት ሰው እግዚአብሔር እንዲልክልኝ ጸልዩልኝ። ምንድነው የምፈልገው? I want to go to America። አሜሪካ ብቻ አይደለም ወስደው ሙሉ ስኮላርሺፕ ከቨርድ ነው። አሜሪካ ውስጥ እየኖርክ እስካለበት ድረስ የምትኖርበት አፓርትመንት ከቨርድ ነው። አሜሪካ ከተማ ውስጥ የምትገዛው ልብስ፣ የምትገዛው መጽሐፍ፣ የትኛውም ነገር ሰውየው አሜሪካ ላይ ትልቅ ካምፓኒ ያለው ቴልአቪቭ ነው የሚኖረው። አይሁድ ነው አስቡ። የትኛውንም የምትበላትን በርገር ጨምሮ ሪሲቱን ሰኞ ይዘምጥ ናና ወደ ዶላር እየተቀየረ ይሰጣል። ከዛ ቤንሰን ኢዳሆሳ አሜሪካ ገባ፣ ተማረና ምድርን ሼክ ማድረግ ጀመረ ማለት ነው። በምን? እዛ ከተማ ውስጥ ሆኖ በጮሆ ጩኸት እግዚአብሔር ያንን ጩኸት በሞገስ መለሰለት። ዛሬ የአንድ ሰው ጩኸት በሞገስ እንዲመለስ በኢየሱስ ስም እናገራለሁ። ጮኸ ሰውየው I'm tired እና ትልቅ ዩኒቨርሲቲ ውስጥ ነው የተማረው። ገና አሜሪካ እንደገባ ቀለል ያለ ሰውየው ከነ ፓስተር ቤኒን ጋር ነው የሚያገለግለው። ሲፈልግ ሰው የሆነ ዘርፋፋ ቀሚስ ያደርግና ፓስተር ቤኒን ላይ እጁን ጫፍ ያደርግ ይጸልይለት ለፓስተር ቤኒን። እነ ፓስተር ቤኒን የሚፈሩት ሰው ነው። ያንን ኮኔክሽን አገኘ ካላችሁ ሞገስ ለቅላችኋለሁ። የቲሞቲ ቴሌግራም ቻናል ላይ ቤንሰን ኢዳሆሳ ሃው ካላችሁኛል እምባዬ ነው የመጣው። የማያውቀውን ሰው የእግዚአብሔር ምንድነው እግዚአብሔርን እየጠየቃችሁ ያላችሁት? ሴንሲቲቭ ሆናችሁ ዝም ብላችሁ እየገባችሁና እየወጣችሁ ነው ወይስ የሆነ ሪኩዌስት አላችሁ? የሆነ ፕሮግራም የሆነ እግዚአብሔርን እየጠየቃችሁ ያላችሁት ነገር አለ? ቪዥን አላችሁ ወይ? እግዚአብሔር የሞገስን መልስ የሚያመጣው ለቪዥን ብቻ። አበሻስ ዝም ብሎ በቃ ዝም ብሎ እግዚአብሔር የሆነ ሞገስ ያመጣለታል። አንዳንዴ እኮ ወክ እያደረገ ራሱ ኢማጂን የምናደርገው ነገር የሆነ ሰውዬ መጥቶ 10 ሚሊዮን ብር ቢሰጠኝስ እያለን እኮ ነው መንገድ የምንሄደው አበሾች። ከዛ ባይምሯችሁ ተጨቃጭቃችሁ 10 ሚሊዮን ብሩ እንዴት እንደምታረጉት ለማን እንደምትሰጡት አረ መንገድ ላይ እኮ ነው። እኔ ድሮ እንደዚህ ሄድ ነበር እግዚአብሔር ሳይደርስልኝ እና ቸርች አሁን ከዛ ውስጥ አሁን 1 ሚሊዮን ብሩ ነው የምሰጠው
እያልኩ ጌታ ምስክሬ ነው። ድሮ አስጠና ነበር፣ አስጠኝ ነበር፣ አትላስ ነበር ማስጠናውና ከቦሌ መድኃኒዓለም እስከ አትላስ እንደዚህ አይነት ነገር ኢማጂን እያደረኩ ነው የምሄደው እና የሆነ ቀን ላይ ተስፋ ቆረጥኩ። በሌለኝ ብር ባልመጣ ሰውዬ ከዛስ የሆነ የመኪና ደግሞ ማቆሚያ ሲያገኝ አሁን ድንገት ተነስቶ መንገድ ላይ እየሄደ ስጸልይ አግኝቻለሁ ብሎ የትኛው መኪና ነው የሚሰጠኝ? አበሻ እኮ እንደዚህ ነው የሚኖረው ዝም ብሎ። ይኸውላችሁ እንደዚህ አይነት ቅዠት ህይወታችሁ ላይ አይመጣም። እመኑ። you have to fight። የሆነ ሪኩዌስት ይዛችሁ መንፈሳዊ ዓለም ላይ መሟገት አለባችሁ። የሆነን ጥያቄ ይዛችሁ እግዚአብሔር ሆይ ጣልቃ ግባ ማለት አለባችሁ። ያኔ እግዚአብሔር ሞገስ ህይወታችሁን ያገኝ። በኢሉዥን ነው ምን ዛሬ የሆነ ዲዛይር የከተትኩባችሁ 2018 ላይ የሆነን ቪዥን በእግዚአብሔር ዘንድ ፕሬዘንት ታደርጋለህ። ለዛ ቪዥን የሚሆን ሞገስ ታገኛለህ። ለዛ ቪዥን የሚሆን ሰው እግዚአብሔር ይሰጣል። ለዛ ቪዥን የሚሆን ኮኔክሽን እግዚአብሔር ይሰጣል። ማን ነው አሜን የሚለኝ? ራካታ ሳፕራዲቫላ ክብር ለኢየሱስ ይሁን። ሙሴ እግዚአብሔርን እንዴት ነው ሞገስ የጠየቀው ብላችሁ ሄዳችሁ መጽሐፍ ቅዱሳችሁን ብታጠኑ ፋይት ነው ያደርገው ከእግዚአብሔር ጋር። እግዚአብሔር መጣና ኖ እኔ ከናንተ ጋር አልወጣም መላኬን ነው በፊታችሁ የምሰደው አለው። ሪኩዌስት ይዞ ገባ እግዚአብሔር ጋር። ምን ብለው? አንተ ካልወጣ የዚህ ህዝብ መለያ በምንድን ነው? እኛ ዩኒክ መሆናችን የሚታወቀው እኮ አንተ ስላለ ነው። እንዴት ነው ከመላክ ጋር የምወጣው? እኔ አንተ ካልወጣ አልወጣም ብሎ ሪኩዌስት አቀረበ በእግዚአብሔር ዘንድ። የዚህ ህዝብ ጌጥ እኮ አንተ ነው። መውጣት የምችለው አንተ ስትወጣ ብቻ ነው። እኔን ከመላክ ጋር ልሸውደኝ አለው እግዚአብሔር። ከዛስ ከእግዚአብሔር ጋር መከራከር ጀመረ። ከዛ ቁጥር 32 ላይ ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔርም ከሙሴ ጋር ይነጋገር ነበር። ስለዚህ ሰውየው እንደ ጓደኛ ነበር ከእግዚአብሔር ጋር የሚከራከሩ ኖ እያለ ማለት ነው። ከዛ እግዚአብሔር እንደዚህ ያለ በፊቴ ሞገስ አግኝታል፣ ያልከውን ነገር አደርግልሃለሁ አለ። ምን ያለው? ያልከውን የጠየከኝ ሪኩዌስት ያደረከውን በፊቴ ያቀረብከውን ሪኩዌስት አለው አውል ፉልፊል ፈጽምልሃለሁ። ከዛ ነው ሙሴ ሆዬ ሞገስ ካገኘው አይቀርም አለ እባክህ ፊትህን ማሳየኝ ሲል ኖ አትቀልድ፣ ይሄኛውን አላልክም። ሂዱና መጽሐፍ ቅዱሳችሁ ማለት ያልከው አብረኝ ወጣ ነው። ያልከው አንተ ካልወጣህ አብሬ አልወጣም ነው። ስለዚህ ያልከውን ሞገስ ሰጥቼ አድርጌልሃለሁ። ሞገስ ካገኘው አላየ አክሰሱን ያውቀዋል ሰው። ፌቨር ካገኘውማ ባንተ ፊት እሺ ከተባልኩም አለ በዛው እግረ መንገድ እስቲ ፊትህን እባክህ አሳየኝ ሲለው ፊቴን ማየት አትችልም። ምንድነው ሪኩዌስታችሁ? አንዳንዶቻችን ትናንትና ቁጭ ብዬ ቤተ ቸርች ውስጥ እያሰብኩኝ ነበር። ጌታ መንፈስ ቅዱስ በጣም እየተናገረኝ ነበር። ብዙዎቻችን አሁን ረሃብተኛ አይደለም፣ ሴንሲቲቭ ነን። ረሃባችን ተወስዷል። አየህ ቸርች ስንመጣ አልቃሾች ነን፣ እናለቅሳለን። የሆነ ፕሬዘንስ ሲመጣ ሴንሲቲቭ ነን፣ እናለቅሳለን። ቃል ሲሰበክ ሴንሲቲቭ ነን፣ እናለቅሳለን። የሆነ ዘመን ላይ የነበረን ግን ኮንስታንት ጥያቄ ከመንፈስ ዓለም ላይ ተሰርቆብናል። ቼክ ዩር ላይፍ። ወይ ጌታ ለኔ ነው የወቀሰኝ አላውቅም። ረሃባችን ተወስዷል። ረሃብ ማለት እሱ ነው። ኢትስ ኤ ኮንስታንት ሲክ፣ ያለ ማቋረጥ መንፈሳዊ ዓለምን የምታንኳኳበት ነገር ነው። ረሃብ እንባ አይደለም የኔ ወንድም። ለመንፈሳዊ ነገር ያለህ ግለት እሱ ሴንሲቲቪቲ ነው፣ ረሃብ አይደለም። ረሃብ ኢዝ ሪኩዌስት። ይሄን ነገር እግዚአብሔር ካልመለስክልኝ አልለቅህም ማለት ነው ረሃብ። ያ ነገር እስኪመለስልህ ሌላ ነገር ሲያስጠላህ ማለት ነው ረሃብ። እግዚአብሔር የብዙ ልጆቼ ረሃብ ተወስዷል። ሴንሲቲቭ ግን መገኘቱ ሲመጣ አንችልም፣ እናለቅሳለን። ለምን እንደምናለቅስ ራሱ እያወቀን አይደል? ሃንገር ያስፈልጋል። ስኮትላንድ ላይ ሪቫይቫል ሲነሳ ሪቫይቫሉን ያስነሳው ሰውዬ እንደዚህ ያለ ጊቭ ሚ ስኮትላንድ ኦር አይ ዊል ዳይ። ወይ ስኮትላንድን ስጠኝ ወይ እኔ ሞታታለሁ እንጂ ስኮትላንድን ካልሰጠኝ አልለቅም አለ። እግዚአብሔር ሞገሱና ግሎሪውን ሰጠው። አያችሁ ኮንስታንት የሆነ ሪኳየር እያደረግን ከመንፈስ ዓለም እግዚአብሔርን እየጠየቅን ያለው ነገር ምንድነው? ወይስ ብለን ነው እየኖርን ያለ ነው? ሞገስን የምታገኙበት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከየትኛውም ድንዛዜ እግዚአብሔር በመንፈሱ እንዲያነቃችሁ ዛሬ ጸልያለሁ።
የምጸልያቸውን ድሮ የምጠይቀውን እግዚአብሔርን ሳልፈራ ይሄንን አድርግልኝ የምላቸውን ነገሮች እግዚአብሔር በፊቴ ያሳልፍ ነበር። ትናንትና አልፈራም ራሱ። አሁን እነዛን ነገሮች ለመጠየቅ ራሱ ቦልድነስ የለኝም። ድሮ አልፈራም፣ ስላልሆኑ ገና አልፈራም፣ ጠይቀዋለሁ እግዚአብሔር። ኢቭን እነዛን ነገሮች እያሰብኩ ካላደረክልኝ ብዬ አለቅሳለሁ በእግዚአብሔር። ዛት ሳንገር አሁን እኮ ሲዘመር ሴንሲቲቭ ልትሆን ይችላል። ልታለቅስ አልችልም። የጌታ ስም ሲጠራ አልችልም። ኢየሱስ እሱ መውደድ ነው፣ ሴንሲቲቪቲ። እየገባችሁ ነው ማወሩ? አወሳሰብኩት? እያነቀዋችሁ ነው ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። በዚህ ፕሪንሲፕል የሆነን ሞገስ ህይወታችሁ ላይ ታስከፍታላችሁ። ጽንስ ያስፈልጋል። ላቻቻቻቻቻ ጽንስ የሆነ ጽንስ ያስፈልጋል። የሆነ ስፒሪቹዋሊ ኮንሲቭ ያደረከው ቪዥን ያስፈልጋል። እግዚአብሔር በዛ ላይ ነው የሚመጣው። ዘጸአት 33 ከ11 ጀምሮ ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ፊት ለፊት ይነጋገር ነበር። ከዚያም ሙሴ ወደ ሰፈሩ ይመለሳል። ረዳቱ የነበረው ብላቴናው የነዌ ልጅ ኢያሱ ግን ከድንኳኑ አይለይም ነበር። ሙሴ እግዚአብሔርን አለው፣ እነዚህ ሕዝብ ምራ ብለህ ነግረኸኝ ነበር። ከኔ ጋር የምትልከው ማን እንደሆነ ግን አላሳወቅከኝ። አንተን በስም አውቀሃለሁ፣ በፊቴም ሞገስ አግኝተሃል ብለህ ነበር። በእኔም ደስ ተሰኝተህ ከሆነ አንተን አውቀህና ያለማቋረጥ በፊትህ ሞገስ አገኝ ዘንድ መንገድህን አስተምረኝ። ይህ ሕዝብ ያንተ ሕዝብ መሆኑን አስታውስ የሚለው ማን ነው? ከእግዚአብሔር ጋር ነው የኮንቨርሴሽን። እንዴ እየረሳህ ነው እንዴ? ተራራ ላይ ወጥቶ ግሎሪ ውስጥ ይገባና ሰውየው አስታውስ፣ እንደዚህ ብለኝ ነበር፣ እንደዚህ ብለኝ ነበር፣ እንደዚህና እንደዚህ ያደርግልሃለሁ ብለኝ ነበር። ይሄ እንደዚህና እንደዚህ ብለኝ ከሆነ ይሄ ነገር መሆን ግዴታ ነው ብሎ ከእግዚአብሔር ጋር እየተነጋገረ የእግዚአብሔርን ኦፒኒየን የሚያስቀይር ሰው ነበር ሙሴ። he was a man of vision ነበረው። እና ህዝቡን ዝም ብሎ ከነጠላ መልአክ ጋር እግዚአብሔር ሊልክበት ሲል እግዚአብሔር ጋር እየገባ ነው እያለ እግዚአብሔርን ሐሳብ የሚያስቀይር ሰው ነበር ሞሴስ። አስቴርን ንጉሱ በማይዘረጋበት ሲዝን በትር እንዲዘረጋላለ ምን አደረገ? የህዝብ ጩኸት ነበር ውስጥ፣ መመለስ የነበረበት ጥያቄ ነበር ውስጥ። ያንን ጥያቄ ይዛ በፊቱ ስትቀር እግዚአብሔር ሞገሱን ሰጣት፣ አላሳፈራት። ምንድነው እግዚአብሔርን እየጠየቃችሁ ያላችሁት? ምንድነው ኮንስታንት ክራያችሁ? ምንድነው? እኔ ስለ አስቤዛ ስለ የሆነ ነገር እያወራሁ እንዳልሆነ ታውቃላችሁ። ምንድነው ውስጣችሁ? እናንተ ካላደረጋችሁት እኔ ይሄንን ሳላደርግ መሞት የለብኝም ብላችሁ እያላችሁ የምታለቅሱልን ነገር ለእግዚአብሔር ምን? ያንን ነው ዲመን የወሰደው። ዛሬ ተነቃቅተናል። በናዝሬቱ ጌታ በኢየሱስ ስም እያንዳንዱ ሰው ይሄንን ቪዥን ይቀበላል። ለዚህ ቪዥን የሚሆነው ረሃብ በጌታ በኢየሱስ ስም እንደገና እግዚአብሔር ይሰጠዋል። እንደ በጎ ፈቃዱ መፈለግንም ማድረግንም በእኛ የሚሰራ እግዚአብሔር ነው። መፈለግን ማድረግን በእኛ የሚሰራ እግዚአብሔር ነው። መፈለጋችሁ ከተወሰደ ማድረጉን አታዩ ማለት ነው። ሞገስን አትለማመዱ ማለት ነው። ስለዚህ ሲታወጅ ይሄ አዋጅ ሲታወጅ የሞገስ ዓመታችሁ ነው ሲባል ስለተባለ ብቻ እናንተ ህይወት ላይ የሚሰራ ነገር የለም። እኔ ሁሌ ነው የምናገረው ይሄንን boldly. You have to know the principles. መንገዶቹን ማወቅ አለባችሁ። የመጀመሪያው ኢየሱስን ማግኘት ነው። You have to seek, you have to find. ቪዥን ሊኖረኝ ይገባል። yes እኔ እኮ አሁን እግዚአብሔር ዘመኔን ይባርክ እየነገርኳችሁ ነው። ክራይቴሪያውን እየነገርኳችሁ በዚህ አፕላይ ስታደርጉ የሆነ የሰማይ በር በእናንተ ትዩ በጌታ በኢየሱስም ይከፈታል ማለት ነው። yes በእግዚአብሔር ዘንድ ሞገስ ማለት በሰውም ዘንድ ሞገስ ማለት ባይዘው መልስ ሲመጣ የደቂቃዎች ጉዳይ ነው። እናንተ መንፈስ ዓለም ላይ ጥያቄው ነው እንጂ የሚረዝመው መልስ ሲመጣ እግዚአብሔር የሆነ ነገር ፕሪፔር አድርጎ መልስ ሲያመጣ የደቂቃዎች ጉዳይ። ራማን ታላፋኒ
ጆኤል ኦስቲን የሚባለው የእግዚአብሔር ሰው የሰራውን the biggest church በዚህ ምድር ላይ ያለ ትልቁ ቤተክርስቲያን የጆኤል ኦስቲን ቸርች ሌክውድ ቸርች ይባላል። የዛ ሰውዬ ቸርች ለዘመናት በእንደዚህ አይነት ቆርቆሮ ውስጥ በጣም ትንሽዬ የሆነ ቦታ ላይ ነበረ የሚያመልኩት። አባቱ ነው ሞቶ ሰጥቶት ሄደው ለረጅም ጊዜ በሙቀት እየተቀቀሉ ረጅም ዓመት። ለምን የዛ የቴክሳስ አካባቢ ገዦች ፊታቸውን አጠቆሩባቸው። ሞገስ እግዚአብሔር ከነሱ ፊት አሳጣቸው። ቢጠይቁ ህዝቡ ታጭቋል። አዳራሽ የለም። ገዝተው የሚገቡበት ነው የጠየቁት፣ የሚሰጣቸው የለም። ቢጠይቁ የሆነ ቀን ላይ እግዚአብሔር ሲዝን ሲያመጣላቸው ስለ እነሱ ጉዳይ ብቻ ኮንግረሱ ተሰበሰበ። ስለምን ጉዳይ? ስለዛች ቤተክርስቲያን መሬት ብቻ ኮንግረሱ ተሰበሰበ። ይሄ እንደ ቀበሌ ኮንግረስ እንዳይመስል ከንቲባው ምናምን ተሰበሰበ። ስለማ ስለ እነሱ ጉዳይ። ሰዎች እኮ ረጅም ዓመት ጸልየው መልስ አጥተዋል። እግዚአብሔር ግን መጣው ሲል የደቂቃ ጉዳይ ነው። በ20 ምናምን ደቂቃ ያንን የሚያህል ህንፃ የሚሰሩበትን መሬት መንግስት በነፃ ሰጣቸው። የጸለዩትስ ለዓመታት፣ መልሱስ የ20 ደቂቃ ጉዳይ። ዮሴፍ እስረኛ የነበረው ለዓመታት ነው። ገባ አለና የንጉሥ ህልም ፈታ ሲያደርግ ስለፈታለ ብቻ እኮ ነው አንተ ከዛሬ ጀምሮ ጠቅላይ ሚኒስትር ነህ አለ። ከዛ ገብቶ ሲወጣ ህልሙን ሲፈታና ሲያወራ ኮንቨርሴሽኑ 10 ደቂቃ ይበልጥ። የዓመታትን እስር እግዚአብሔር ልክ ሞገስን አምጥቶ መልስ ሲያመጣለት ገባ ብሎ ሲወጣ በ10 ደቂቃ ውስጥ ታሪኩ ተቀየረ። መልስ እንደዚህ የሚያልፈው ጥያቄው፣ የሚያልፈው አንገሩን፣ የሚያልፈው እንባውን፣ የሚያልፈው ለዛ እግዚአብሔር ለመለሰልህ ነገር እግዚአብሔር አንተን የሚያዘጋጅበት መንገድ ነው የሚያልፈው። መልሱ አጭር ደቂቃ ነው። ፋይናንስ ነው መልሱ አጭር ደቂቃ፣ የደቂቃ ጉዳይ። እኔ እግዚአብሔር በጣም ደስ ከሚለኝ ኔቸሩ ነገር አንዛስቶ መመለስ አይወድም። በቃ ኦርደር ይሰጠውና ይለቀባል። እኔ ወንድ የደቂቃ ጉዳይ። እንዲህ አይነት የሆነች ደቂቃ ለረጅም ጊዜ የነበረ እንባ ግን በየሆነች ደቂቃ የምትመለስ መልስ እግዚአብሔር በኢየሱስም በዚህ ዓመት ይስጣችሁ። ይኸው በዚህ ቃል ውስጥ ሆኜ የምባረካችሁ በረከት ይሰራባችኋል። በጌታ በኢየሱስም እንደዚህ አይነት ቅጽበታዊ መልስን እንድትለማመዱ ባረካችኋል። ስለዚህ what do you have in hand? ፉዞ ሆነ። ፉዞ ማን እንቀሰቀስ? ትንቢቱም ራሱን እግሩን ዘርግቶ ክንፍ ዘርግቶ እኛው ጋር ነው የሚመጣው። የተነገረን ትንቢቱ ራሱ አንተስ ተዘፍዝፋል፣ ቁጭ ብላል። ትንቢቱ ይመጣል ራሱ። ማን ስለሆንካት የእግዚአብሔርን መልስ እቤታችሁ። አንዳንዶቻችሁ እስከ 7 ሰዓት እየተኛችሁ ነው ከእግዚአብሔር መልስ የምትጠብቁት። እስከ 7 ሰዓት። ይሄ የአዚምና የድንዛዜ መንፈስ የሚባለው በጌታ መሆናችሁ አግኝቷችሁ እስከ 7 ይተኛል፣ እስከ 9 ከቤት አይወጣም። በቃ ተዘፍዝፎ ነው የሚለው። ከዛስ መልስ ጠብቃለሁ ከጌታ የሚል መዝሙር ሲመጣ እንባው ይመጣል። እያለቀስክ ትኖራለህ። እኔ ወንድ መጀመሪያ መነቃቃት መውጣት ጀመረ። እንዲህ አይነት መልስ ነው አይቼ አላቅም። እንዴ ዮሴፍ ጠቅላይ ሚኒስትር ሆናለሁ ብሎ አይደለም አክት ያረ እስር ቤትም ሲገባ አክት ያረጋል። ሰውየው ነቃ ብሎ የእስር ቤቱ አስተዳዳሪ ነበር። አንተኛው አንተ ክፋት ምን አርገ እንደመጣ ቃለው ግባ በዛ ጋር እያለ የሚያስገባው ነው የሚያስወጣው ዮሴፍ ነው። ነቃ ያለ ነው ሰውየው። ሻላማ ጋር እኔ እንደዚህ ያንሶ ነው የሚመች። ነቃ ያለ ነው። እስር ቤት ገብቶ ነቃ ያለ ነው። ወንድሞቹ አካባቢ ነቃ ያለ ነው። ንጉሱ ጋር ሲገባ ነቃ የተነቃቃ ሰው። በኢየሱስም ይሄን ድንዛዜ ከእናንተ ላይ ዛሬ መተዋል። መልስ ጠብቃለሁ። ተዘፍዘፈ የሚመጣ መልስ የለም። ሃቭ ቪዥን፣ ጻፎ ቪዥን የሆነ ፕሮፖዛልን ጻፍ። ከዛ እግዚአብሔር ዘንድ አገልግያለሁ እኮ የት አለ ብለህ ከእግዚአብሔር ጋር መሟገችም። እግዚአብሔር አምላክ ምስክሬ የሆነ ሞገስ ያገኛችሁ። ጠጋባችሁ ያለውን ሰው በደንብ ኮስተር ብላችሁ ተዘፍዝፈ የሚመጣ ነገር የለም ነቃ በለው።
ነቃ አጠገባለ ነቅነቅ አድርጓል። ነቃ በል ከሰኞ ጀምሮ ነቃ በል በሉት። አዎ ይመጣል። የለም እንደዛ ብሎ ሳይንስ ሻላባጋዳላባይ ኢየሱስ ጌታ ነው። መነጋጋት አለብን። ኮኔክሽኑን አንተ ለክሬት በዛ ላይ አክት ስታደርግ ነው እግዚአብሔር ሞገስ የሚሰራ። ተዘብዝበ የሚሰራ ነገር የለም። የሆነ ቴስቲሞኒ ይዞ የሚመጣ አንድ ሰው በኢየሱስም ይታየኛል። yes ስለዚህ when you communicate አሁን it will be different ማለት ነው። ከሞገስ ጋር ነው ኮሚኒኬት የምታደርገው። ሰው ስታወራ ከሞገስ ጋር ነው የምታወራው። ከሆኑ ነገሮች ጋር ትልቅ ነገሮችን ማድረግ ስትጀምር ከሞገስ ጋር ነው የምታደርገው። እግዚአብሔር በዛ ነው የሚሰራው። ክብር ለኢየሱስ ይሁን። አንድ ሰው አማከርኩ ባለፈው ስለ ውጪ መሄድ እና አወራን። እንደዚህ ፕላን አለ። እንደውም እዚህ ውስጥ አለ። ወንድውን ሴት አልናገርም። ሀበሻ ወሬ ስለሚወድ ይሄኛው ይመስለኛል እያላችሁ እንዳሰሙ። ወንድውን ሴት ይሁን ሽማግሌ ይሁን ምን ይሁን አላቅም፣ ብቻ አንድ ሰው አወራው። ሰኔ አይደለም ከዛ እንደዚህ ምንድነው የሆነ ነገር አዋርታኛለችና ወደ ውጪ ልላክ ነው እንቅስቃሴ ጀምራለሁ፣ ግን ይሁን አይሁን አላወኩም ምናምን። ከዛ የመጀመሪያ ጥያቄ ምንድነው ፓስፖርት አለው? የለኝም። ኧረ እባክህ። ከዛ ባጎት ልጅ ምናምን አድርገህ ልትሄድ ፓስፖርትስ የለኝም እና የእግዚአብሔር ፍቃድ ነው አይደለም የሚለው እንድጠይቅ መጀመሪያ ሂድና ፓስፖርት አውጣ ይልሃል ጌታ። እንዴ ለማንኛውም ሰው አያወጣም? ለማንኛውም ብሎ እኮ ፓስፖርት አውጥቶ ተዘጋጅቶ ከዛ ፓስፖርቱን ይዞ መጥቶም ሲጸለይም እኮ ያምራል። አንዷ ደግሞ እዚህ ውስጥ ያለች ጉድ ልንገራችሁ። ወደ ውጪ እንደወጣ ህልም አይቻለሁ ጸልይልኝ አለች። እሺ ብዬ ሳየው የሌላ ሰው ፓስፖርት ነው። አረ እቺኛዋ ብትሄድስ ጸልይ መጀመሪያ ፓስፖርት አውጪ። ራእይ አይቻለሁ አለች። ራእይ አይቻለሁ ስወጣ አይቻለሁ እና ይኸውልህ ፓስ ጸልይልኝ። ከዛ የሰው ልክ ጉድሎን መጀመሪያ ጨርሽ ፓስፖርትሽ። ከዛ ጸልያ ከዛ ባለ ምን አለ ብትጸልይበት እኔም እኮ መሄድ እፈልጋለሁ አለች። አይ እኔ እሷን ያለችኝ መጀመሪያ ፓስፖርቶች። ሀበሻ የሆነ ሪኳየርመንቱን ከራሱ ሳያደርግ ሪኳየርመንቱንም እግዚአብሔር መልሱንም እግዚአብሔር እንዲያደርግለት ይጠብቃል። ትነቃለህ ዛሬ በጌታ በኢየሱስ ስም። ይሄ ድንዛዜ ከኛ ላይ በኢየሱስ ስም ይሰበራል። እንንቀሳቀሳለን። እግዚአብሔር ደግሞ አብሮን በኢየሱስ ስም ይሰራል። yes የሆነ ትውልድ ይዘህ አልቅስ። የሆነ ጄነሬሽን ይዘህ አልቅስ። የሆነ ሪቫይቫል ሲክ እያደረግህ አልቅስ። አሁን እኔ እንደዛ ፕሮግራሜን አውጥቻለሁ። እግዚአብሔር የሆነ ረሃቤን መመለስ አለበት። ጌታን በመውደድ ምንም ጥያቄ የለኝም። እኔ ተሽጫለሁ ለጌታ። የጌታ ነገር ሴንሲቲቭ ግን እንዴት እንደሆነ በማላቀበት መንገድ የሆነ ረሃብ ወስዶብኛል። ጥያቄ የለኝም። እግዚአብሔር ፋይት የምታደርገው ነገር ያስፈልጋል። ያኔ ነው እግዚአብሔር ከኛ ጋር የሚሰራው። አሜን በሉስት። ገብቷችኋል ያወራሁት ነገር? yes ፕሮፌሲ አለ። አክት አድርግ መጀመሪያ። እኔ አንዳንድ ሀስለሮች ደስ ይሉኛል። እዚህ የሆነ ትንቢት ሲመጣላቸው በሆነ መንገድ አድርገው እንዴት ብቻ እንደሚደርሱበት የሚያገኙት ኮኔክሽን በሙሉ ያስደንግጠኛል። ይጀምራሉ በቃ ወዲያው። ክብር ለኢየሱስ ይሁን። አሜን በሉስት። ስለዚህ በዚህ መንገድ ሲሆን ነው ሞገስ ግራንት የምንደረገው የሚሰጠን። ነግሬያቸዋለሁ። ሁሌ በጣም የሚደንቀኝ ስቶሪ እዚህ መጥቶ ቃል ሲያገለግል እንጦጦ ይወስደኛል። ድሮ አይወስደኛል ቦታ የለም። እንጦጦ ይወስደኝና በቴሌስኮፕ ከፍሎ የአሜሪካ ኤምባሲ እንደዚህ ዙም አድርጎ ያያል እና ይሄው ይለኛል። እንጦጦ ድረስ ሂጅ ትሉ አየው። በዚህ ጋር ነው ምገባው። በዚህ ጋር ገባና ከዛ በኋላ እዚህ ውስጥ ገብቼ ነው የሚሰጡኝ ይለኛል። እና እዛው ሆኖ እሱ ቢሮውን ዙም እያደረገ ቢታወቀው ቢሮውን ዙም እያደረገ ይኸውልህ እዚህ ውስጥ ነው ገብቼ የሚሰጡኝ።
እኔ እንደዚህ አይነት አክሽን ብዙ አይመችኝ። እኔ ወይ በልሳን መናገር ወይ ስብከት መስማት አንዳንዴ ያው ጓደኛዬ ስለሆነ ደስ እንደሚለው እሺ በሩን ይታይ ይታይ እኔ አላማ እኔ ምን እና እየሄደ በሚያያት በር ገብቶ ነው እየሄደ ዙም ባደረጋት ኦፊስ ገብቶ ነው ቪዛ ያገኘው። አሁን ዓለምን እየዞረ ነው። አየ እግዚአብሔር ያደርግልሃል ከሚለው ነገር ልጁ አልፎ እንቅስቃሴ ጀምሯል። ተንቀሳቀሱ፣ በኢየሱስ ስም ተንቀሳቀሱ። በሆነ ቪዥን አክት አድርጉ። እግዚአብሔር እዛ ኤሪያ ላይ ዲዛይር እንዳላችሁ ይወቅ፣ ፍላጎት እንዳላችሁ ይወቅ። ዛሬ ከየትኛውም ጊዜ በላይ እንዳስተማርኩ ይሰማኛል። በቃ እኔ ምን አገባኝ አሁን እዚህ ብዙ መገለጥ ምናምን ስላላወራው ላይመች ይችላል። ይሄ ነው ይኸውልህ ህይወትን የሚያስፈልግ መገለጥ ይሄ። if you want to unlock favor move with vision። በራእይ ተንቀሳቀስ። ጥያቄን ይዘህ እግዚአብሔር ጋር ገባ። እግዚአብሔር መሻትን ይሰጣል። ሃሌሉያ! ኢየሱስ ጌታ ነው። ይሄ በአንድ ሰው ላይ ይሆንበታል። አረ አሜን በሉ እስቲ። ይሄ አመት ሳያልቅ የሆነ የሞገስ ዜና ይዛችሁ ትመጣላችሁ። ይሄ አመት ሳያልቅ የሆነ የሞገስ ቪዚቴሽን ዜና ይዛችሁ ትመጣላችሁ። በኢየሱስ ክርስቶስ ስም ይሄ በእናንተ ህይወት ላይ እንዲፈጸም ተናገርኩ።